You're from Ethiopia. አንተ ከኢትዮጵያ ነህ አይደል? ልክ ነኝ? የእግዚአብሔር መንፈስ እንደሚለኝ በጣም ልዩ የሆነ በረከት አለ ለዛች ምድር። በዛ የሚወለዱ እያንዳንዱ ሰው ደግሞ የእግዚአብሔርን ስም የሚጠራ ነው። ምክንያቱም ደግሞ ስመለከት እንደ ሕዝብ ለማደሪያው ታቦት ትልቅ አክብሮትና ጥንቃቄ ስለምታረጉ ነው። እንደገናም ደግሞ የእግዚአብሔር የሆነውን ነገር በጣም በጥንቃቄ እንደምትጠብቁ እግዚአብሔር ተመልክቷል። ስለዚህ እግዚአብሔር እንደዚህ አለ፣ እኔም እናንተን በጥንቃቄ ጠብቃችኋለሁ። በተጨማሪ ሰይጣን በጣም የኢትዮጵያን ሕዝቦች ይጠላል። ከ3 ዓመት በፊት በእናንተ ላይ አንድ ክፉ ነገር መጥቶ ነበር። እሱም አንበጣ መጥቶ ነበር። ነገር ግን ድንገት ያ አንበጣ መንጋ ጠፋ። ነገር ግን ያጠፋሁት እኔ ነኝ ይላል እግዚአብሔር። ሰዎች ሁሉ በዚያ አንበጣ ተበልቶ ምድራቸው ይጠፋል ሲሉ እኔ ግን አጠፋሁት። በምድራችሁ ላይ የመጣው ድርቅ እኔ አይደለሁም የላኩት ይላል እግዚአብሔር። ያ የመጣው በኢትዮጵያ ላይ እየተዋጋ ካለው ከእስልምና መንፈስ ነው። ከዚህ በኋላ የምትሰሙት በየሚዲያው የምታዩት ነገር ቢኖር እግዚአብሔር ኢትዮጵያን ጎበኛት የሚል ነገር ነው። አሁን ራሱ ታላቅ የሆነ ሪቫይቫል በኢትዮጵያ ውስጥ እየተነሳ ነው። አሁን ራሱ ይለኛል ጌታ። አዲስ የሚባል ስፍራ ታውቃለህ? በኢትዮጵያ ውስጥ አባባ፣ አዎ ልሳንም አላችሁ ማለት ነው። ይሄ ከተማ ነው የእሳቱ መነሻ የሚሆነው።